በአፍሪካ ውስጥ አንድ ሀገር አለች። ውብ ተፈጥሮ፣ ታላቅ ወንዝና ሚስጥራዊ ታሪክ ያላት። ይህችም ሀገር እጅግ አስደናቂ ውበት የተጎናጸፈች ሀገር ሆና ነገር ግን ከዚህ ረባዳና ሰላማዊ መልክዓ ምድር በስተጀርባ የጠፉ መንግስታት፣ የባዕዳን የበላይነትና ለመጥፋት ፈቃደኛ ያልሆኑ ጽኑ ህዝቦች ታሪክ ተደብቋል። ይህች ታሪካዊ ሀገር የበፊቷ ቡጋንዳ፣ የአሁኗ ደግሞ ኡጋንዳ በመባል ትጠራለች። ወደ ዛሬው ቪዲዮ ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮአችንን እንጀምር። ኡጋንዳ በምስራቅ አፍሪካ የምትገኝ ሲሆን ዋና ከተማዋ ካምፓላ ነው። የመሬት ስፋቷ 241000 ኪሎ ሜትር ስኩዌር ነው። ከዚህም ውስጥ 197100 ኪሎ ሜትር ስኩዌር መሬት ሲሆን 43938 ኪሎ ሜትር ስኩዌር ደግሞ በውሃ የተከበበች ናት። ብዙ ብሔሮችና ቋንቋዎች የተሞላች ናት። እንደ ሶሃሊ እንግሊዘኛ ቋንቋን በስፋት ይነገርባታል። የንግድ መገበያያ ገንዘብ ደግሞ ሽሊንግ ይባላል። በኬንያ፣ በታንዛኒያ፣ በሩዋንዳ፣ በደቡብ ሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎም ተከባ ትገኛለች። ምንም እንኳን የባህር በር ባይኖራትም ከዓለም ሀገር የተገለለች አለች። በአፍሪካ ውስጥ ካሉ ታላላቅ ተፈጥሯዊ መገለጫዎችን ይዛለች። እንደ ምሳሌ ያህል የቪክቶሪያ ሐይቅ፣ የአባይ ወንዝ መገኛ፣ የአረንጓዴ መልክዓ ምድሮች ያሏት ናት። መልክዓ ምድሯም ያመቸ በመሆኑ የተለያዩ የዱር እንስሳቶች ይኖሩባታል። ይህ ሁሉ ነገር ደግሞ ኡጋንዳ የአፍሪካ እንቁ ተብላ እንድትጠራ አድርጓታል። ከ45 ሚሊዮን በላይ ህዝብ ያላት ሲሆን በብዛት ደግሞ ወጣቶች የሚኖሩባት ሀገር ናት። ወጣቶች ስለሚበዙባት በፍጥነት የምታድግና ተቃርኖዎች የሚበዙባት ሀገር ናት። ወደ ቀድሞዋ ኡጋንዳ ስንመለስ ዘመናዊቷ ኡጋንዳ በካርታ ላይ ከመሳሏ በፊት ምድሪቱ የሀያላን መንግስት መኖሪያ ነበረች። ከነዚህም መካከል አንዱ የቡጋንዳ መንግስት በካባካ የሚጠራ ባህላዊ መሪ ነበራት። በካባካ ስርዓት ይመሩ ስለነበረ መሬታቸው በንጉሳቸው እጅ ነበር። ማህበረሰቡ በእርሻ፣ በእጅ ስራ፣ በከብት እርባታ ይኖር ነበር። ህዝቡም ይህ ሁሉ ነገር ሲሆን ምንም አይነት ተቃርኖ አልነበራቸው። እንደውም በተቃራኒው ይህን ሁሉ ንጉሳዊ ስርዓት ከትውልድ ወደ ትውልድ የማስተላለፍ ስርዓት ሰሩ ነበር። በ19ኛው ክፍለ ዘመን መጨረሻ ላይ ግን አውሮፓውያን መጡ። ከነበሩበት ስርዓት አውጥተው ንግድና ሃይማኖትን ለማስፋፋት መጀመሪያ ላይ ሃይማኖትንና ትምህርትን ይዘው ሚስዮናውያን መጡ። በመቀጠል ሀብትና ተጽዕኖን የሚፈጥሩ ነጋዴዎች መጡ። በመጨረሻም ኢምፔሪያል ኃይል ገባ። በ1894 ኡጋንዳ የብሪታንያ ጥበቃ ስር መሆኗ ታወጀ። ከዚያም ቅጽበት ጀምሮ የማህበረሰቡ የአኗኗር ሁኔታ መቀየር ጀመረ። ቀደም ሲል ያልነበሩ ድንበሮች ተሰመሩ። የባህልና የሃይማኖት ስርዓቶች ተቀየሩ። የሀገር በቀል መንግስታት በአዲሱ የቀኝ ግዛት ማዕቀፍ ውስጥ እንዲገቡ ተደረገ። የባቡር ሀዲዶች ተገነቡ። የንግድ ሰብሎች ገቡ። እናም ኡጋንዳ ባልጠበቀችው የዓለም አቀፍ ስርዓት ውስጥ እንድትገባ ተገደደ። ነገር ግን ብዙ ወጣቶች የሚኖሩባት ኡጋንዳ ውስጡን ተቃውሞና ውጥረት እየጨመረ መጣ። በመጨረሻ ወደ ኃይለኛ ተቃውሞ ተቀየረ። በዛን ወቅት ህዝቡ ከባድ ህይወት ይኖር ነበር። በምግብ እጥረትና በፍርሃት፣ በጤና ችግር በጣም ብዙ ይሰቃይ ነበር። በ20ኛው ክፍለ ዘመን አጋማሽ ግን በመላው አፍሪካ ለውጥ መጣ። ኡጋንዳ ከዚህ የተለየች አልነበረች። የፖለቲካ ንቅናቄዎች ተነሱ። ራስን በራስ የማስተዳደር ጥያቄ ድምጽ እየጎላ መጣ። ድርድሮች ተጠናከሩ። የፖለቲካ ቡድኖች ተመሰረቱ። በመጨረሻም በ1962 ኦክቶበር 9 ኡጋንዳ ከብዙ ትግሎች በኋላ ነፃነቷን አገኘች። ብዙ ለውጦች ማየት ጀመሩ። አዲስ መሪዎችም ተሾሙ። ኤድዋርድ ሙቴሳ ፕሬዝዳንት ሲሆን ሙልተን ኦቦቴ ደግሞ ጠቅላይ ሚኒስትር አድርጋ ሾመች። ባንዲራዋንም ለወጠች። ከብዙ ነፃነት በኋላ ግን እንደገና ወደ አስቸጋሪው ምዕራፍ ገባች። የስልጣን ሽኩቻዎች ተፈጠሩ። መንግስታት በፍጥነት ተቀየሩ። የኢዲ አሚን አስፈሪ ዘመን መጣ። ያለ መረጋጋትና ጭንቀት፣ ፍርሃት፣ መፈናቀል፣ ረሃብ በመላ ሀገሪቱ ተስፋፋ። በኡጋንዳ ውስጥ በጣም አስቸጋሪ የሆኑ ዓመታትን አሳለፉ። እንደዚህም ሆኖ ግን የባህል የማህበረሰብ ጥንካሬ ስለነበረ ሀገሪቱ አልፈራረሰችም ነበር። በ1986 አዲስ ለውጥ መጣ። ዮዌሪ ሙሴቪኒ ስልጣን ተረከበ። በዚህ አጋጣሚ ስለ ዮዌሪ ሙሴቪኒ አጭር ነገር ልበላችሁ። ከገጠር ልጅነት ወደ ፕሬዝዳንትነት የተሻገረው ዮዌሪ የተወለደው ጁላይ 15 በ1944 በኡጋንዳ ምዕራብ በኩል እምብራራ ገጠር ውስጥ ነበር። በገጠር አካባቢ ያደገ ቢሆንም ወደ ከተማ በመምጣት ከፍተኛ ትምህርቱን በታንዛኒያ ተማረ። ከትምህርቱን ባሻገር ፖለቲካ ይወድ ስለነበረ ትምህርቱን በፖለቲካ ሳይንስ ተማረ። ትምህርቱንም እየተከታተለ የፖለቲካ ሐሳቡን ጀምሮ ስለነበረ
ሀገሩ ችግር ውስጥ ስትገባ በጦርነቱ ለመሳተፍ ቆርጦ ተነሳ። ከብዙ ጦርነት በኋላ በ1986 የኡጋንዳ መሪ ሆኖ ተረከበ። እስከ ዛሬም ድረስ ከ40 ዓመት በላይ እየመራ ይገኛል። ሙሴቪኒም ከመጣ በኋላ ከዚህ በኋላ ሰላም ተመለሰ፣ ኢኮኖሚያ ተሻሻለ፣ ቱሪዝም ጨመረ፣ ነገሮች ቀስ በቀስ ወደ ነበሩበት ተመለሱ። ዛሬም ኡጋንዳ በዩዌሪ ሙሴቬኒ የምትመራ ሲሆን የለውጥም ሀገር ናት። በጉልበትና በምኞት የተሞላ ወጣት ህዝብም አላት። ባህልን ከዘመናዊ ህይወት ጋር እያዋሃዱ ገበያዎች በንቅናቄ በሙዚቃና በንግድ የተሞሉ ናቸው። ነገር ግን ከከተማ ውጭ ያሉ ማህበረሰቦች ከመሬትና ከባህል ጋር ያለው ትስስር አሁንም እንደቀድሞ ጠንካራ ነው። ኡጋንዳ ጥልቅና የተለየች ከተማ ናት። ያለፈውንና የአሁኑን ስርዓት ጎን ለጎን ተከባብረው ተፈቃቅረው እንግዳን በመቀበል የሚኖሩባት ሀገር ነች። ለዚህም ያልኩበት ምክንያት ከኡጋንዳ ተወላጆች በተጨማሪ እንደ ኢትዮጵያ፣ ኤርትራ፣ ኬንያ፣ ህንድ፣ ቻይና፣ ሱዳን ተወላጆች ይኖሩበታል። ለምን ካላችሁ ኡጋንዳ ለንግድ፣ ለስራ ዕድል፣ ለትምህርት አመቺ ስለሆነ ይመርጧታል። ብዙ የሃይማኖት ተከታዮች የሚኖሩባት ኡጋንዳ በስፋት ግን ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ በብዛት ይኖሩባታል። ይሁን እንጂ እስልምናና ጥንት የነበረ ባህላዊ እምነቶችም ይመለኩባታል። ዋና ከተማዋ ካምፓላ ይሁን እንጂ ኢንተቤ፣ ጉሉ፣ እምባራ፣ ጂንጂ፣ ምንባሌ እያደጉ ያሉ ከተሞች አሏት። ለምሳሌ ያህል የካሱቢ መቃብሮች፣ የቡጋንዳ ነገስታት ማረፊያ፣ የዓለማችን ትልቁ ወንዝ የሚጀምረው ጂንጃ ከተማ፣ የናሙጎንጎ ሰማዕታት መቅደስ፣ የጥልቅ ሃይማኖት መታሰቢያ ቦታ፣ የቢዩንዲ ደኖች፣ የተለያዩ እምነት ተከታዮች እንደየእምነታቸው የሚጸልዩበት የእምነት ቦታዎች አሏት። በኡጋንዳ እያንዳንዱ ቦታ ዝም ብሎ ስፍራ አይደለም፣ አሁንም ሕያው የሆነ ታሪክ አባል እንጂ። ወደ አፍሪካ ጎራ ብለን ጉዟችንን በምስራቅ በኩል አድርገን ወደ ኡጋንዳ በመሄድ ስለ ኡጋንዳ መረጃዎችን ሰጠን። እናንተም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ እንድንሰራላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉ። እስከዛው ድረስ ጃምቦ